ከፌዴራል ፖሊስ ኮሚሽን የተሰጠ መግለጫ። ለምን ታሰረ ለምትሉ የህግ ማስከበር እርምጃውን በተመለከተ የተሰጠ ማብራሪያ። ዓለም ቻናል በሰላም መጡ። እኛ በየቀኑ ዓለም አቀፍ ዜናዎችን በቀላል በአማርኛ ቋንቋ እናቀርባለን። ከአሜሪካ እስከ አፍሪካ፣ ከአውሮፓ እስከ ኤዥያ ሁሉንም በፍጥነት እናቀርባለን። የፌዴራል ፖሊስ ኮሚሽን በቅርቡ አንዳንድ ግለሰቦች ላይ የተወሰደውን የህግ ማስከበር እርምጃ ተከትሎ በማህበራዊ ሚዲያ የሚነሱ አስተያየቶችና ጥያቄዎችን በተመለከተ የሚከተለውን ግልጽ በማድረግ አስፈላጊ ሆኖ አግኝቶታል። የተወሰደው እርምጃ ግለሰቡ አዶናይ በቅርቡ በተፈጠረ ክርክር ወይም አለባበስ ምክንያት ሳይሆን ለረጅም ጊዜ በበርካታ ሚሊዮኖች ተከታዮች ፊት ቀርቦ ሲያከናውናቸው በነበሩ ሀገርን የሚያፈርሱ፣ ትውልድን የሚመርዙ እንዲሁም የህዝቡን እምነት፣ ባህልና ሞራል የሚያጠፉ ተግባር ላይ በመመስረት ነው ሲሉ የፌዴራል ፖሊስ ገልጸዋል። ሰብአዊነትን ማዋረድ፣ ደድቡ፣ ሰግጡ፣ እንስሳ ሁኑ በሚል አባባሎች የሰውን ሰብአዊነት የማዋረድና ብልሹ አመለካከቶችን ሲያስተላልፍ ተስተውሏል። ጸያፊ ተግባራትን በይፋ ማስተዋወቅ፣ በግልጽ ሚዲያ ላይ ወጥቶ እንደ ሴጋ እና ሌሎች መሰል ዝርዝሮችን አጸያፊ ተግባራትን ሲያስተምርና ሲሰብክ የነበረ መሆኑን በምርመራ ተረጋግጧል። እነዚህ ተግባራትን በሀገሪቱ ስነ ምግባር ደንቦች እና ህጎች የሚወገዙ ናቸው። የፖሊስ ኮሚሽኑ አቋም። የህግ የበላይነት፣ ህዝብ ሞራል ጥበቃ። የፌዴራል ፖሊስ ኮሚሽን የሀገርን የህግ የበላይነት ከማስከበር ባለፈ የዜጎችን እሴት፣ ባህልና ሞራል ማስጠበቅ ኃላፊነት አለበት ሲሉ የፌዴራል ፖሊስ ገልጿል። የድርጊቱ አደገኝነት። የግለሰቡ 99 ስራዎች ትውልድን ከስነ ምግባር የሚወጡና ለማህበራዊ ቀውስ የሚዳርጉ መሆናቸውን ኮሚሽኑ ያምናል። ስለሆነም የህግ ማስከበር እርምጃ አጥፊ አካላትን ለፍርድ ለማቅረብ እና ተመሳሳይ ወንጀል እንዳይደገም ቅድመ ጥንቃቄ ለማድረግ ያለመ ነው ሲሉ የፌዴራል ፖሊስ ገልጿል። የተቃውሞ ምላሽ ለሚሰጡ ወይም ይህንን እርምጃ የሚቃወሙ ይህን የህግ የማስከበር እርምጃ በመቃወም አስተያየት የሚሰጡ አካላት ይህ ወይም የዚህ አፍራሽ ሴራ ተባባሪ ናቸው አሊያም የጉዳዩ አደገኝነት ባልተረዱበት ሁኔታ አስተያየታቸውን የሚሰጡ መሆናቸውን እናምናለን ሲሉ የፌዴራል ፖሊስ ኮሚሽን ገልጿል። ፖሊሱ ኮሚሽን የፌዴራል ፖሊስ መደምደሚያና ጥሪ። የፌዴራል ፖሊስ የሰጠው መደምደሚያ ግለሰቡ ታስሮ መመርመሩ ብቻ ሳይሆን የሽፋን እንዲሆን የተሰጠው ማንኛውም ሽልማት ጭምር ለህግ አገልግሎት እንዲውል አስፈላጊውን እርምጃ እንወስዳለን ሲሉ የፌዴራል ፖሊስ ገልጸዋል። እንዲሁም ኢትዮጵያ በአያት ቅድመ አያቶቻችን መስዋዕትነት የተጠበቀች ሀገር ነች። በእኛ ዘመን ባህሏ ተረግጦ እሴቷ ተጥሎ የሶዶሚያን አጋንንት መፈንጫ እንድትሆን በፍጹም አንፈቅድም። ነገ ወንድ ወንድን ሲያገባ፣ ሴት ሴትን ስታገባ ማየት አንሻም። እውነት መሰልጠን ከሆነ ባህላችን ከነ እምነታችንና ከነ ክብራችን ጋር የሚመጣ እንጂ ይህ አይነቱ ወሰይጣን በሀገራችን ተቀባይነት የለውም ሲሉ የፌዴራል ፖሊስ ኮሚሽን ገልጸዋል።